ሰንበት ትምህርት ቤት ማለት ልጆቻችሁ ከናንተ እንዲሻሉ የምታደርጉበት ነው። የአብነት ትምህርት ቤት ማለት ልጆቻችን ከኔ እንዲሻሉ የምናደርግበት ክፍል ነው። ስለዚህ ለዚህ ጉዳይ እባካችሁ ጊዜ አትስጡ። በሳምንት 2 ቀን ለ2 ሰዓት እድል ስጧቸው ለልጆቻችሁ እባካችሁ። የመንግስተ ሰማያት ጉዳይ ነው ይሄ ጉዳይ። ይሄ መረጃ የመንግስተ ሰማያት መረጃ ነው። ይሄን የማያውቅ ትውልድ ሊኖር አይገባም። በዚህ መሰረት ማሰብ ይኖርብናል። ለዚህ የደብሩ አስተዳዳሪ የደብሩ ሰበካ ጉባኤ ከምንም በላይ ቅዳሴው ታጎለ አልታጎለ ብቻ ላይ አይደለም። በደብራችን ውስጥ ያሉ ሕፃናት ገብተው እግዚአብሔርን እያወቁ ነው ወይ ነው ትልቁ ጥያቄ መሆን ያለው። ስለዚህ በዚህ መሰረት ቁጥራቸው ላይ መትጋት፣ ከመጡ በኋላ ደግሞ ማን እያስተማራቸው ነው። ቅድም እንዳልነው እንደኛው እንዳብነት ትምህርት ቤቱ ያው መዝሙር ላይ ነው የሚያተኩሩት። በቃ መዝሙር ላይ ነው። ምክንያቱም የሚያስተምራቸው መምህር አልተመደበም። የተሻለ ያጠና ልጅ ካለ ያችን እያለ ለየምዬ እያስባለ ሰዓቱን እየሞላ እነዛ ይሸኛቸዋል። ግን ከዚህ በኋላ አባቶች ምከሩበት። ቀዳሲያን አብዝተን የቀዳሲያንን ቁጥር አሁን ደብረ ሰላም መድኃኔዓለም ስንት ቀዳሲያን አሉ? ስንት ይኖሩ? በምድብ ስንት ይሆናል? እንዳጠቃላይ 3 ምድብ ነው። 15 ማለት ነው። 3 ምድብ 15 አይደል? አዎ ጥሩ ነው። እኒህ ምንድን ናቸው? ያመኑ ሰዎችን የሚመግቡ ናቸው። መመገብ ይባላል። አሁን ይሄ ምስጢራት መፈጸሙ መመገብ ነው። ግን ወደ ምግቡ የሚያመጣ እረኛ አለ ወይ ነው? ወደ ምግቡ የሚያመጣ የለንም። እና 15 ቀዳሳያን ከመቅጠር 5 መምህራንን መቅጠር ይቀድም ነበር። ግን እውነት ለመናገር ምክንያቱም የሚድነውን የሚያበዙት መምህራኑ ናቸው። እነዛ መጋቢዎች ናቸው። ሲመጣ ቀድሶ ማቁረብ፣ አምኖ ሲመጣ ማጥመቅ አይደለ ስራቸው። ግን ወደዛ ግባት የሚያመጣ መምህር ከሌለ እንዴት ነው የምንሆነው? ለዚህ ነው በአንድ ደብር እስከ 300 ካህናት እንኖራለን። አሁን አዲስ አበባ ላይ የሚቆርበው ግን ስንት ነው ቢባል ዜር ያሳያችሁ የለም። ስለዚህ ሰንበት ትምህርት ቤት ላይ እንዲሳተፉ ሰባክያኑ ሰባኪ ሲመደብ እሁድ ጠዋት ደህና ዋላችሁ የሚል አይደለም፣ ደህና አደራችሁ የሚል አይደለም። ቅዳሜንና እሁድን ጠብቆ የሚያስተምር ነው። ስለዚህ ቁጥራቸውን መጨመር ምክንያት ለአንድ ሰው ይከብዳል። መቼም አሁን የዜማ ትምህርት መጮህ ነው አድካሚነቱ። ግን አንድ ጊዜ 7 ዓመትም 8 ዓመትም ተምረው ይዘውታል። አይቀያየርም። በቃ የዛሬው መዝሙር በቃ ዛሬም ያው በሚቀጥለው እሱ ነው። ይሄ የስብከት ያስተማሪ ስራ ግን በየቀኑ ተዘጋጁ ባይ ነው። በየቀኑ አሁን አንድ የትርጓሜ መምህር መጀመሪያ ግዕዙን ይሸመድዳል እንደ አዲስ መልሶ፣ ከዛ ደግሞ ይተረጉማል፣ ከዛ ደግሞ ያብላላል። ለዚህ ጊዜ ያስፈልገዋል። የሚሰብክ ሰው እንደዛ ነው። በቅጡ እንስበክ ከተባለ በቅጡ እንስበክ ከተባለ የታየንን ሁሉ ትዝ ያለንን ሁሉ ሳናወራ በትክክል መልእክት ለማስተላለፍ ከተፈለገ ዝግጅት ያስፈልጋል። ስለዚህ አንድ ሰው ሰንበት ትምህርት ቤትም ላይ አውደ ምሕረትም ላይ ወጣቶችም ላይ አስተምር ብንለው ይከብደዋል። ያ እንዳይሆን 2 3 አሁን እንደ መድኃኔዓለም በትክክል 3 ሰባክያን ቢገቡ የሚከብድ አይደለም። እውነቴን ነው። ስራቸው በጣም ብዙ ነው፣ ከዛ በላይ ነው። ሌሎችም እንደዚሁ በደረጃ አሁን እመቤታችን ላይ 3 ሰባክያን ቢገቡ የሚበዙ አይደሉም፣ የሚያንሱ እንጂ። እንዲህ በማድረግ ሰንበት ትምህርት ቤት ላይ ስራ መስራት መቻል አለብን። አሁን እንደ ቤተ ክርስቲያን ጥሩ ጅመራ ነው ያለው። አሁን